ወይኔ ጉዳችን መጥ በጣም ተጫወታለህ እባክህ። አንቺ አምሻድ እንደ ምሬ ነው። ይኸው ካላመንሽ ነው ፍጠኝ። እሺ ሩጪ ቁም ቶሎ በይ። ቁም ብያለሁ። ብቻ ባንተ ምክንያት አንድ ነገር ልሁንና ምለቅ እንዳይመስልሽ። ፍቅር ቢይዝሽ ነው። አይዞሽ ምንም አትሆኝ እንዳፈሪ። ወይኔ አታ አውር ልቀቀኝ። ለምን ያስገኝ? እሞታለሁ። ምን እየሆንክ ነው? ተረጋጋ እባክህ። እያያት ሄደም እንዳንተ ውሻ እውር። ውሻውማ አንተ ነህ። ሂድ አሁን ከዚህ ቆርቆሯ። ልቀቀኝ። ሞቼ ረፍት ላግኝ። ስማ አንተን ያቆመ በመሞት የምትያዝ ረፍት አይደለችም፣ በመኖር የምትገኝ ኃይል ናት እንጂ። ተስፋዬ እኮ ነው የጨለመብኝ። ተስፋ ቢጠፋም አንተ ግን አጠፋም። ችግር ይገባኛል፣ ትልቅ ነው። አንተ ግን ከችግሩ በላይ ትልቅ ነህ። ራስን አረጋጋ። ህይወትን አጣጥማት እስካለ ድረስ የምትጸጸተውን ነገር አታድርግ። ራሴን ላጥፋ ይላል እንዴ? ይሄ ቀን እንደሚያልፍ አያስብም? ይቀልዳል። ያኔ እኮ በህይወት ውስጥ የማያልፍ የሚመስለውን ጊዜ ነው አልፎ እዚህ ደረሰ። ሰው ግን ይሄን አያስብም እንዴ? አንቺ ደግሞ ምን እየሆንሽ ነው? እኔንም መክረህ እንድታድነኝ ተመኘ። አንቺ እባክሽ አቀልጂ። ነይ ወደ ዳር፣ መኪና ይገጭሻል። እንብየው ይቺ ምን አይነቷ ናት? ወይኔ እናት፣ አንቺ እናት፣ እባካችሁ አምጡልኝ። አንቺ እናት፣ አንቺ ተነሺ እናት። ወይኔ አንቺ እንዴ ደህና ናት? ምን ሆነ ነው መሀል አስፋልት ላይ የገባችሁ? ሂዱ አምጣላት። አፍጥነው። እሺ ነው እናት፣ እባክሽ ተነሽ። ወይኔ ምን አይነት ጣጣ! ደህና ነኝ፣ አልሞትኩም። አይዞሽ፣ ምንም አልሆንሽም። ራስሽን ስተሽ ወድቀሽ ነው። በቃ ተረጋጊ። በቃ ደህና ናት። አንተ ሄደህ እኔ አረጋጋታለሁ። እርግጠኛ ነህ? አዎ። እንደዚህ አይነት ውሳኔ ባትወስኚ ጥሩ። ያንቺንም የሌላውንም ህይወት ነው የምታበላሽው። ለማንኛውም የምትፈልጉት ነገር ካለ በዚህ ደውሉ። እሺ ነይ፣ በቃሽ። ወደ ዳሩ እንውጣ። አንቺ ግን ያምሻል እንዴ? እንዴት እንደዚህ ታደርጊያለሽ? ንገሪኝ እንጂ። አድነ እንድትመክረኝ ነው እንዴ? እኔ ምን አድንሻለሁ? እድሜ ለሰውየው ቤት ፍሬኑን ባይዘው እኮ ሞተሽ ነበር። በሞትስ ግን ምን ትላለህ እንዴ? ለምን ደነገጥ? የምትሞቺ መስሎት አይሰማም ጆሮዬ ወፎቹ ሲዘል። ሀና ወንድሜ፣ ለካ ከማንም ዱርዬ ጋር ነው ግን ብለህ ስትላላሽ የምትውይ። እንደዛ አይደለም። ቆይ ላስረዳ። ፓሮም ታፈን ቆይ ነይ አንቺ ተነሽ። ተው በእናትህ። እዚህ ምን እንደምታረጊ ቤት ትነግሪኛለሽ። ሀና